ይደርስሻል። ቃሌን ያዥ። ግን ለምንድን ነው አንተ የምትደውለው? አንተ ምን ፈለክ ከሷ ጋር? ምን ሆነሽ ነው ከሷ ጋር? ከወንድ ጋር ይታይ ሴትዮ ለምን ነው የምትደውለው? የምን ሚስት ነው አንተ ልጅ? ኧረ ዲያ አትጃጃል። ወደዛ ሚስት ምናምን አትበለኝ። ሚስት እንደ አይነት ሚስት አለች እንዴ? ከወንድ ጋር ወጣ ገባ እያለች ምኗ ነው? ወንድሟ ነው? እህቷ ነው? ጓደኛ ነው? ዘመድ ነው? ጎረቤት? ከየት መጣ? ከምድር ከሰማይ የማናውቀው ሰውዬ በህይወት ዱብ ብሎ ገብቶ ጭራሽ ወጣ ገባ ብሎ ከሷ ጋር ቢወጣ የሚገባ ከሆነ እኮ አንተ እንደ ቆምክ ሳይሆን እንደ ሞት ቁጠረው። ተስካርህን ለማውጣት ብቻ ነው እኔ መዘጋጀት ያለብኝ። ጭራሽ ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ያለን እንግዲህ ክብሩስ ፋይቲንግ ለማርያም ልጅ ያው እንግዲህ ውድ ቤተሰብ በመጀመሪያ አሁን ላይ ላለሁበት ሲቹዌሽን አሁን ላይ ያለሁበት ነገር አሳስቧችሁ ተጨንቃችሁ እየጠየቃችሁኝና መፍትሄ ነክ ነገር እየሰጣችሁኝ እያገዛችሁኝ በምክርም በአንዳንድ ነገሮችም አይዞህ በርታ ለምትሉኝ ቤተሰቦች ከልብ ነው ምስጋናዬ። ሲቀጥል ደግሞ አይታችኋል ትናንትና እኔም እንደው ሼር አድርጌው ነበር እንደው መድረስ ያለበት ሰው ጋር እንዲደርስ ብዬ ማለት ነው። ትናንትና እነ ኢላና የሰሩትን ቪዲዮ አይታችሁታል። በጣም በሚገርም ሁኔታ ነው እና ውድ ቤተሰቦች ቪዲዮ እንዴት እንደሆነ እንደው እናቴ ማታውቅም ነበረ። ግን ምንድነው ደግሞ እናቴ ምናምን አይ እንደው ምን እየሰራ ነው ልጅ? አሁንስ እንደው ያንተ ነገር እንደው አይ እናቴ ያው እንደው ቁጭ ብለህ እንኳን እንደው እናቴ ቡና ጠጭ እንኳን አትልም። እንደው ቡና እንኳን አታፈላም ልጅ? አስፈላልሻለሁ ቪዲዮ ለምን ታስፈላልኛለህ አንተ? ለምን ታስፈላለህ? አፍላና ተመረቅ አጠጣለ እናት ይሻላል። በመጀመሪያ ግን አይ እንትን ያለቀስኩ አይደለም። ሁሌ እኔ እንደዛ አታስቢኝ ደግሞ እናቴ አንድ የምነግርሽ ነገር እኔ እንደዛ አታስቢኝ ሁሌ ኮምጨጨል እኔ እንደዛ ነኝ። ያውቅሽ ለምንድን ነው ቪዲዮ ትናንትና ሰርተው ነበር እንደዛ ነው። ማናት ደግሞ ሚስቴ ነች። ረሳሻት እንዴ? እቺ ሴትዮ ከኛ ቤት ውስጥ አልወጣችም ማለት ነው? አልወጣችም። ምን አሳየህ አንተ? እንዴ እኛን የሚመለከት ቪዲዮ እኮ ነው የሰራችው። እኛ የሚመለከት? አዎ። ያ ማለት ግን እኔ እና ምን ልላቸው ነው ዛሬ ቪዲዮ እየሰሩ ነው እነሱ የኔንና የእናቴን ስም ጠቅሳ ነው ቪዲዮ እየሰሩ ያሉ ውድ ቤተሰቦች። ከዚህ በኋላ በቀጥታ ስደውል ስልኳ አልሰራ ብሏል። በቀጥታ ሞክሬ አውቃለሁ ስልኳን እና አይሰራም። እናቴ አያነሱም። አንቺ ሞክረሽ ነበር? እኔ ማንም ጋር መደወል አልፈልግም፣ መነጋገር አልፈልግም ልጄ። እኔ አሁን የምትለኝ ነገር እኔ ደም ግፊት አለብኝ። ይኸው አይኔን ጭልም አለ ባንዴ። እቺ ሴትዮ ከኛ ቤት አልወጣም ያለችው የኛን ስም የምታነሳው ለምንድን ነው? ዙሮች ሴት እናቴ በቃ ተዋልዳለች፣ ተዛምዳለች። በቃ ጸብ ቢኖርም በመሀል ማለት ነው። ለተመልካችም እስካሁን ለሰማው ሰው መፍትሄ መስጠት ስላለብን ከዚህ በኋላ ግን በተለይ አብራት የምትሰራው ልጅ ማለት ነው ካላረፍ እኔን አያርገኝ። ያለችሁበት ቦታ በቀጥታ ስደውል አላነሳ ብላችኋል። ይሄ ቪዲዮ እንደሚደርሳችሁ እርግጠኛ ነኝ። በቃ ከዚህ በኋላ ቪዲዮ መስራት ካላቆማችሁ በእኔና በእናቴ ዙሪያ ስም ብታነሱ እኔን አያርገኝ። እመጣለሁ ያላችሁበት ቦታ። በቃ ይሄ ነው የመጨረሻ ማስጠንቀቂያ ነው። አረደው ያኔ ነሽ አራስጭኝ እኔ እንደው እናንተ ልደፋኝ ነው። እናቴ ቪዲዮ ምንድነው ተነጋግረን ልደፋኝ ነው። አንተ ልታጠፋኝ እኔን ለማጥፋት እኮ የመጣ ልጅ ነው አንተ ልጅ። በቃ መፍትሄ እየሰጧቸው እኮ ነው። ምንድነው መፍትሄ የምትሰጠው ልጅ? ይሄ አንተ የሆንክ ልጅ ምናምን ከልጁ ጋር ነው እንደሰራችሁ? ከዛ ከልጅ ጋር? አዎ ከሱ ጋር እኮ ነው የሚሰራችሁ። እና ታዲያ አንተ በህይወት አለው ትላለህ? ሞተሃል እኮ ልጅ። የልጅህን እናት ሌላ ወንድ እያሽኮረመማት ከሱ ጋር ወጣ ገባ ማለት የጀመረች ሴት ካለች እኮ ይሄ እኮ ድፍረት እኮ አስደፈርከኝ ልጅ። እንደተናቆረ ነው። የመጨረሻ ማስጠንቀቂያ ነው። ውድ ቤተሰቦች የሚያይም ሰው ያያል፣ የሰማም ደግሞ መፍትሄው ምን ላይ እንደሆነ የምታዩት ነገር ነው። በቃ እኔ እኮ ከዚህ በኋላ ወስኛለሁ እናቴ። በቃ ዛሬ ይሄን ቪዲዮ እንድንሰራ ትልቁ መሰረቴም በቃ የመጨረሻ ዋርኒንግ እንስጣቸው ብዬ ነው። አንዳንዴ ነገ በህግ የሚያስጠይቅ ነገር ሊሆን ስለሚችል ማለት ነው። የመጨረሻ ማስጠንቀቂያ ቪዲዮ ከማንም ሰው ጋር እንዳላይሽ። የምንድነው ማስጠንቀቂያ የምትለው አንተ? ችግር የለውም። ቦታዋን አጣራና ጠይቅልኝ። ማንቁርቷን አንቄ ከነ ምናምኗ ከነ አሰስ ገሰሷ ወስጄ ፍርድ ቤት ነው የምገትራት። መብት እኮ አለ። አንተ ነው መብትና ግዴታህን አላወቅከውም።
የልጅህ እናት እስከሆነች ድረስ እኮ ፊርማ 80 እስካልተቀደደ ድረስ ከሌላ ወንድ ጋር ከተገኘች ልጃችንን አንሰጥም። በዛ ላይ ደግሞ በህግ ትጠየቃለች። ወስጄ እስር ቤት ነው የምወረውራት። ጥጋቧን ልክ አስገባላታለሁ። ከዚህ በላይ መናደድ እንዴት ከዚህ በላይ አለመናደድ እንዴት ይሆናል? እኔ ያልተናደድኩ ማን ይናደድ? አትበሳጭ እናቴ። በነገራችን ላይ እኔ እናቴ ስትነግረኝ አልሰማ ብዬ ነው እንጂ የልጅቱ እንቅስቃሴ በጣም የሚገርም ነው። ውድ ቤተሰቦች የምታዩት ነው። ከአሁን በፊት እሷ ነበር የምወግ ነው፣ ግን ልጅቱ ወጣ ያለች ልጅ ናት። በጣም ነው እኔ ለራሴ ጥያቄ ውስጥ ነው የገባው። እዚህ ሰው ይዛ መጣች። እኔ ቤተሰቡ ይሆናል ብዬ አስቤ እንደውም ባህር ዳር አብረን እንኖራለን፣ እዛ እንሄዳለን፣ የራሳችን በቃ በጣም ብዙ ነገር ነው እያወሩት። እዛች ሀገር እንደዚች አይነት ልጅ እንኳን ባህር ዳር ይኸው ከዚች ካለችበት አካባቢ ውጥት ማለት የለባትም እሷ። አለበለዚያ ልጅህን ሁሉ ነገር አስተካክለ ፈርመ ስጠኝ፣ እሷም ወደምትሄድበት እዛ የመጣችበት። አዎ ከዚህ በኋላ ነው ያውቃለሁ። ሲጀመር ከዚህ በኋላ ኤላና የመጨረሻ ማስጠንቀቂያ ነው የምሰጥሽ። በቃ ቪዲዮ ሰርተሽ ባይሽ ከሱ ልጅ ጋር ስፔሻሊ ከማንም ሰው ጋር እኔ ነው ያርገኝ። ይሄ ቪዲዮ በቀጥታ ስደውል አላነሳብልሽ አለ። ይሄ ቪዲዮ ይደርስሻል፣ ቃሌን ያዥ። ግን ለምንድን ነው አንተ የምትደውለው? አንተ ምን ፈለክ ከሷ ጋር? ምን ሆነሽ ነው ከሷ ጋር? ከወንድ ጋር ይታየሽ ሴትዮ ለምንድን ነው የምትደውለው? የምን ሚስት ነው አንተ ልጅ? ኧረ ዲያ አትጃጃል። ወደዛ ሚስት ምናምን አትበለኝ። ሚስት እንዲህ አይነት ሚስት አለች እንዴ? ከወንድ ጋር ወጣ ገባ እያለች ምኗ ነው? ወንድሟ ነው? እህቷ ነው? ጓደኛ ነው? ዘመድ ነው? ጎረቤት? ከየት መጣ? ከምድር ከሰማይ የማናውቀው ሰውዬ በህይወት ዱብ ብሎ ገብቶ ጭራሽ ወጣ ገባ ብሎ ከሷ ጋር ቢወጣ የሚገባ ከሆነ እኮ አንተ እንደ ቆምክ ሳይሆን እንደ ሞትክ ቁጠረው። ተስካርህን ለማውጣት ብቻ ነው እኔ መዘጋጀት ያለብኝ። ጭራሽ ስልክ ደውለህ የት ነሽ ይባላል እንዴ? እኔ እንድተው ነው እናቴ። ትልቁ እኔ ሲንሰሬ ዋናው ሜን ፖይንት እንድተው ነው። መቀናቱ ነው። ቀንተ ነው እናቴ። እንደዛ አይደለም። ጥርቅ ትበል ሂድና ትበል። እኔ እሱን ትታረጋለች እኮ ቀንተ ነው። ፊት ያስታውቃል እኮ ፊት ያስታውቃል። የቅናት መንፈስ ነው። ቀንተ ያችን የመሰለች ምርጥ ሚስት የምታምሪያች ቆንጆዋ ባለሙያዋ በቃ አሁን ይሄ እንትን ነው ፐርሰናሊ እንትኗ ነው። ስለሷ አይመለከተንም። ስለሷኛ አብረናት ጊዜ ያሳልፈናል። እኔ ይሄን ቪዲዮ እንድንሰራ ያስገደልኩሽ በቃ እሷ ከማንም ሰው ጋር ከኔ ጋር ፍቺ እስካልፈጸመች ድረስ ከማንም ሰው ጋር ቪዲዮ እንድትሰራ እኔ አልፈቅድም ነው እና ማስጠንቀቂያ እንድትሰራ አልፈልግም ነው እንዳትሰራ ነው። ኦኬ እኔ ደግሞ ምንም ማስጠንቀቂያ ምናምን የለም። ማን ስለሆነሽ ማስጠንቀቂያ? በፊልም ውስጥ እየነገርካት ነው? በፊልም እንድታይ እየነገርካት ነው? ሄደህ ትከሳለህ። ከነገ ጀምሮ ወረቀትን ታስተካክላለህ። ለማን ጀት ብዬ ነው እሱን አንተ ግንባሩን የምትለው? እኔ እኮ ልጄታ በህግ ነው ግንባሩን ነው የምለው። የመጨረሻ ማስጠንቀቂያ ነው። ግንባሩን ልመታው እኔ ነኝ። ልጄ አርፈህ ተቀመጥ። እኔ አርጅቻለሁ፣ ትልቅ ሰው ሆኛለሁ። ግንባሩን መትቼ ብሞትም እስር ቤት ብገባ ችግር የለም። አንተ ልጅህን አሳድግ። ይሄ የኔ ህይወት ነው፣ ራስ የሚመለከት ነገር ነው። በቃ ይሄ እኮ የኔ ህይወት እኮ ነው፣ ውርደት እኮ ነው። የልጄ ሚስት ከሌላ ወንድ ጋር ታየች ማባል ውርደት ነው። ሞት ይሻላል። አንተ ራስህ የኔ ፐርሰናል ላይፍ ነው። እኔ ነኝ እንትን እንዲህ ቢባል ነገር የለም። እሺ እንዳታስገቢ ወደነው ሳትወድ በግድ ምን እንደማረግ ታየኛለህ። አንተ ተኛ፣ እኔ ምን እንደማረግ አውቃለሁ። አንቀላፋ፣ አንተ እንቅልፋ። አስደፈርከኝ። ምን ታረጋ አንተ? ምን አረክ? መከራዬን አይቼ አሳድጌ አንተ ባለቤው ልጅ። ውድ ቤተሰቦች ሰው እንደምታዩት ነው እንግዲህ እናቴን በጣም አምርራለች። በጣም ተሰምቷታል እና ውድ ቤተሰቦች